አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ተመልካቾቻችን ሰላም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው ሀያቱ ሱሐባ ቀጣይ ክፍል ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። የዛሬ ውድ ሱሐባችን ታሪክ አቡ አዩብ አልአንሷሪ የሱ የመንገዱ ጉዞ ወይም ደግሞ የጉዞ ደረጃ እናያለን ኢንሻአላህ። ተከታተሉ። አቡ አዩብ አልአንሷሪ ረዲየላሁ ዐንሁ አቡ አዩብ አልአንሷሪ ከኮንስታንቲኖፕል ግንቦች ስር ይቀበራል። ከበኒ ነጃር ወገን የሆነው ኻሊድ ኢብኑ ዘይድ የነቢዩ ታላቅና የቅርብ ጓደኛ ሱሐባ ነበር። እሱም አቡ አዩብ የአዩብ አባት በመባል የሚታወቅ ሲሆን በመዲና በነበሩት አንሷሮች ብዙዎቹ እንዲኖራቸው የሚመኙት የነበረ አንድ ልዩ ደረጃ አግኝተዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ተሰደው መዲና በደረሱበት ጊዜ በመዲና አንሷሮች ረዳቶች አቀባበል ተደረገላቸው። በታላቅ ፍቅር ልቦቻቸው ተማረኩ። አይኖቻቸውንም በጥልቅ ውዴታና ፍቅር እሳቸውን መመልከት ተቀጠሉ። ነቢዩ በመጀመሪያ በመዲና ከተማ ዳርቻ በምትገኘው ቁባ በተባለች አካባቢ አጠገብ ለጥቂት ቀናት ቆይታ አደረጉ። በመጀመሪያ የሰሩት ነገር በአላህ ፍራቻ ላይ የተመሰረተው መስጅድ በመባል በቁርአን 908 ላይ የተገለጸው የቁባ መስጅድ መገንባት ነበር። ነቢዩ መዲና የገቡት በግመላቸው ነበር። እያንዳንዱ የከተማይቱ ሹም መንገድ ላይ ተኮልኩሏል። የተከበሩትን ነቢይ ሰለላሁ ዐለይሂ ወሰለም በእንግድነት ለማስተናገድ በመጓጓት እኔ ቤት ይግቡ በማለት አንዱ አንዱን እየተከተለ በግመሏ መንገድ ላይ ይቆም ነበር። ነቢዩም ግመሏን ተዋት፣ እሷ የተመራች ነች ይሉ ነበር። ግመሏ የየስሪብ ሰዎች በአይኖቻቸውና በልቦቻቸውን በጽሙና እየተከታተሏት ጉዟን ቀጠለች። አንዱን ቤት አልፋ ስትሄድ የቤቱ ባለቤት ሀዘንና ትካዜ ሲሰማው ገና በመንገዱ ላይ ባሉት ሌሎች ሰዎች ልቦች ውስጥ ደግሞ የተስፋ ብርሃን ይረጫል። ግመሏ በአቡ አዩብ አልአንሷሪ ቤት ፊት ለፊት ወዳለች ክፍት ቦታ ደረሰች። ለመቆም ያሰበች ይመስላል። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም ከግመላቸው አልወረዱም። ወዲያው ጉዞዋን ቀጠለች። ይሁንና ብዙም ሳትሄድ ዞረች። ዱካዎቿን ተከትላ ከመመለሷ በፊት እንዳደረገችው በዚያው በአቅማማችበት ቦታ ላይ ቆመች። የአቡ አዩብ ልብ በደስታ ተሞላ። ወደ ነቢዩ ሄዶ በታላቅ ጉጉት ሰላምታ ሰጣቸው። የነቢዩን የጉዞ ዕቃ ተቀብሎ በእቅፉ ሲይዝ በዓለም ላይ እጅግ ውድ የሆነውን ንብረት ሀብት የተሸከመ ያህል ነበር የተሰማው። የአቡ አዩብ ቤት 2 ፎቆች ነበሩት። የላይኛው ፎቅ ነቢዩ እንዲቆዩበት ለማድረግ የራሱና የቤተሰቡን ንብረት አዘዋወረ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም የታችኛውን ቤት መረጡ። ቀኑ መሸ። ነቢዩም ድካም ተሰማቸው። አቡ አዩብ ወደ ላይኛው ቤት ሄደ። ነገር ግን በሩን እንደዘጉ አቡ አዩብ ወደ ባለቤቱ ዞር በማለት እንዲህ አላት፣ የተረገምን ምንድነው የሰራ ነው? የአላህ መልእክተኛ ከታች፣ እኛ ደግሞ ከሳቸው በላይ ነን። በአላህ መልእክተኛ ናት ላይ መረማመድ አለብን? በእሳቸውና በወህይ ራእይ መካከል ጣልቃ እንገባለን? እንዲህ ከሆነ ተረግመናል አላት። ባልና ሚስቱ የሚያደርጉት ጠፋባቸው። ከፎቁ ክፍል በነቢዩ በላይና በቀጥታ ወደ ማይውለው የቤቱ ጠርዝ ሲንቀሳቀሱ ብቻ ነበር ትንሽም ብትሆን የአይምሮ ሰላም ያገኙት። በሚረማመዱበት ወቅት እንኳን እጅግ በጣም ተጠንቅቀው ነው። ሲነጋ አቡ አዩብ ለነቢዩ ሰለላሁ ዐለይሂ ወሰለም በአላህ ስም እምላለሁ እኔም ሆንኩ ኡሙ አዩብ ትላንት ሌሊት አይኖቻችን አልተከደኑም አሏቸው። ለምን አልተኛችሁም አቡ አዩብ በማለት ነቢዩን ጠየቁ። አቡ አዩብም ነቢዩ ሰለላሁ ዐለይሂ ወሰለም ከስራቸው ሆነን
እነሱ ከላይ በመሆናቸው እንዴት ፍርሃት እንዳደረባቸው ገለጸላቸው። አትጨነቁ፣ አቡ አዩብ የታችኛውን ክፍል የምንመርጠው እኛን ለማየት የሚመጡ ሰዎች ብዙ በመሆናቸው ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ የነብዩን ፍላጎት አከበርን ያለው አቡ አዩብ በአንድ ቀዝቃዛማ ሌሊት አንድ የውሃ እቃ ተሰበረና ውሃው ከላይኛው ክፍል ወለል ላይ ፈሰሰ። እሙ አዩብና እኔ ተደናገጥን። የነበረችን እንደ ብርድ ልብስ የምንጠቀምባት አንዲት ቁራጭ ለስላሳ ጨርቅ ብቻ ናት። ውሃ ወደ ነብዩ ይንጠባጠባል ብለን ከመስገዳችን የተነሳ እሷን ውሃውን ለማድረቅ ተጠቀምንባት። ንጋት ላይ ወደ ነብዩ ሄድኩና ከእንግዲህ ከእርሶ በላይ መሆን አልፈልግም አልኳቸውና ስለተፈጠረው ነገርኳቸው። እሳቸውም የእኔን ፍላጎት ተቀብለው መኝታ ክፍል ተቀያየርን ሲል ተደምጧል። ነብዩ ግመላቸው ቆሞባት የነበረው ክፍት ቦታ ላይ መስጂዳቸው ተሰርቶ እስከሚያልቅ ድረስ ለ7 ወራት በአቡ አዩብ ቤት ተቀመጡ። ከዚያ ለእሳቸውና ለቤተሰቦቻቸው በመስጂዱ ዙሪያ ወደ ተገነቡት ቤቶች ገቡ። ስለዚህ የአቡ አዩብ ጎረቤትም ሆኑ። ምንኛ የተከበረ ጎረቤት ማግኘት ነው! የሚያጓጓ ጉርብትና። አቡ አዩብ በሙሉ ልቡ ነብዩን መውደዱን ቀጠለ። ነብዩም እሱም አጥብቀው ወደዱት። በመካከላቸውም እንደ እንግዳ የመታየት ሁኔታ አልነበረም። ነብዩ የአቡ አዩብን ቤት እንደ ራሳቸው መቁጠራቸውን ቀጠሉ። በመካከላቸውም የነበረው ግንኙነትም ምን አይነት እንደነበረ ቀጥሎ የቀረበው ታሪክ ይናገራል። አቡበክር ረዲየላሁ አንሁ አንድ ቀን በቀትር ፀሐይ ቃጠሎ መሃል ከቤታቸው ወጥተው ወደ መስጂድ ሄዱ። ዑመር አዩአቸውና አቡበክር በዚህ ሰዓት ምን ከቤት አውጥቶ አመጣህ ሲሉ ጠየቋቸው። አቡበክርም ቤታቸውን ትተው የመጡበት ምክንያት ክፉኛ በመራባቸው እንደሆነ ነገሯቸው። በዚህም ጊዜ ዑመርም ቤታቸውን ጥለው የመጡት በዚሁ ምክንያት መሆኑን ተናገሩ። ከዚህ በኋላ ነብዩ ወደ እነሱ መጥተው በዚህ ሰዓት ሁለታችሁን ምን ከቤታችሁ አውጥቶ አመጣችሁ ሲሉ ጠየቋቸው። የመጡበትን ከነገሯቸው በኋላ እሳቸውም ነፍሴ በእጁ የሆነች ጌታ እምላለሁ፣ እኔንም እንድወጣ ያደረገኝ ረሃብ ብቻ ነው፣ ተከተሉኝ አሏቸው። ወደ አቡ አዩብ አልአንሷሪ ቤት አመሩ። ባለቤቱ በሩን ከፈተችና ነብዩ ሰለላሁ ዐለይሂ ወሰለምና ከእሳቸው ጋር ያለው ሁሉ እንኳን ደህና መጣችሁ አለቻቸው። ነብዩም አቡ አዩብ የት አለ በማለት ጠየቁ። በዚህም ጊዜ በአቅራቢያቸው ባለ አንድ የዘንባባ አነስተኛ ደን ውስጥ ይሰራ የነበረው አቡ አዩብ የነብዩን ድምጽ ሰምቶ ኑሮ የተጣደፈ መጣ። ነብዩ ሰለላሁ ዐለይሂ ወሰለምና እሳቸው ጋር ያላቸው ሁሉ እንኳን ደህና መጣችሁ ብለዋቸው የአላህ ነብይ ሆይ ይህ እርሱ አዘውትሮ የሚመጡበት ጊዜ አይደለም ሲል ንግግሩን ቀጠለ። አቡ አዩብ በየዕለቱ ለነብዩ የሚሆን ጥቂት ምግብ ማስቀመጥ ያዘወትር ነበር። ትክክል ነህ በማለት ነብዩን መስማማታቸው ገለጹ። አቡ አዩብ ወጣ ብሎና የበሰሉና በከፊል የበሰሉ ቴምሮችን ያሉበት አንድ ዛላ ቀጠፈ። ኑ የአላህ መልእክተኛ ሆይ እባካችሁ ከበሰለውና በከፊል ከበሰለውም ቴምር ብሉ፣ በተጨማሪ አንዲት ጠቦት አርድላችኋለሁ አለ። በዚህ ጊዜ ነብዩ የምታርድ ከሆነ እንግዲያውስ ወተት የምትሰጠውን እንዳታርድ በማለት አስጠነቀቁ። አቡ አዩብ አንዲት ጠቦት ፍየል አረደና ግማሿ ሲቀቅል የቀረውን ደግሞ ጠበሰ። ሚስቱንም ዳቦ ቢጤ እንድትጋግር ጠየቃት። እሷ ከእርሱ የተሻለ የመጋገር ችሎታ ስለነበራት ነው። ምግቡ እንደተዘጋጀ ነብዩና ሁለት ጓደኞቻቸውም ፊት ቀረበ። ነብዩ ቁራጭ ስጋ በቁራጭ ዳቦ መሃል አድርገው አቡ አዩብ ይህንን ለፋጥማ ለልጆቻቸው ሰድላት፣ ይህንን የመሰለ ምግብ ከቀመሰች እጅግ ቆይታለች አሉ። በልተው እንደጠገቡም ነብዩ በትካዜ ዳቦ ስጋ የበሰለ ቴምር በከፊል የበሰለ ቴምር አሉ። በአይኖቻቸውም እንባ መፍሰስ ጀመረ። በመቀጠልም ይህ የፍርድ ቀን ላይ የምትጠያይቁበት የተትረፈረፈ በረከት ነው።
እንዲህ አይነት ነገር የሚያጋጥማችሁ ከሆነ እጆቻችሁን እሱ ላይ አድርጋችሁ ቢስሚላህ በአላህ ስም በሉ። የምትጨርሱበትም ጊዜ ደግሞ አልሐምዱሊላህ አለዚ ሁወ አሽበዕና ወአንዐምና አለይና ወአንዐምና አለይና የሚበቃንን ለሰጠህንና ቸርነትህን ለለገስከን አምላክ ምስጋና ይገባው በሉ። ይህ ከሁሉም በላጭ ነው አለው። እነዚህ በሰላም ወቅት የነበረው የአቡ አዩብን ህይወት የሚያሳዩ ብልጭታዎች ናቸው። አቡ አዩብ የተደነቀ ወታደራዊ ስራም ነበረው። ከነቢዩ ጊዜ አንስቶ እስከ ሙዓዊያን ጊዜ ድረስ ሙስሊሞች ከተዋጉባቸው ማናቸውም ውጊያዎች ቀርቶ አያውቅም። በዚያኑ ጊዜ በሌላ ውጊያ ተጠምዶ ካልሆነ በስተቀር በመጨረሻ የተሳተፈበት ዘመቻ ኮንስታንቲኖፕል ለመውጋት በሙዓዊያን የተዘጋጀውና በራሱ ልጅ በየዚድ ኢብኑ ሙዓዊያ የተመራው ጦር ነበር። ከዚያ ወቅት አቡ አዩብ የ80 ዓመት አዛውንት ሆነዋል። ይህ ግን ከጦር ሰራዊቱ ጋር ከመቀላቀልና በአላህ መንገድ ላይ ከመታገር አላገዳቸውም። አቡ አዩብ በውጊያው ለአጭር ጊዜ ያህል ብቻ ከተሳተፉ በኋላ ስለታመሙ ከውጊያው መገለል ነበረባቸው። የዚድ ወደ እሳቸው መጥቶ አቡ አዩብ የሚፈልጉትን አንዳች ነገር አለ ሲል ጠይቃቸው። እሳቸውም ሰላምታዬን ለሙስሊሙ ሰራዊት አቅርብልኝ። አቡ አዩብ ርቃችሁ መሄድ እስከቻላችሁበት የጠላት ግዛት በጥልቀት አቋርጣችሁ እንድትገቡ እሱም በእናንተ ጋር ይዛችሁት እንድትሄዱና በኮንስታንቲኖፕል ግንቦች በእግሮቻችሁ ስር እንድትቀብሩኝ ተማጽኗችኋል በላቸው አሉ። ከዚያም የመጨረሻው እስትንፋስ ተነፈሱ። የሙስሊሙ ሰራዊት የአላህ መልእክተኛን ሱሐባ ጓደኛ ብርቱ ፍላጎት አሟላ። ከኮንስታንቲኖፕል ግንቦች እስከሚደርሱ የጠላትን ኃይል በጥቃት ላይ ጥቃት እያደረሱ ገፍተው መለሱት። አቡ አዩብ አልአንሷሪም እዚያው ተቀበሩ። ረዲየላሁ ዐንሁ በጀነት ይሰብስበን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።